አንዲት እናት ምጥ እንደጀመራት እንዴት ማወቅ ትችላለች? ምጥ ጀመራት የምንለው መቼ ነው? ሰላም ጤና ይስጥልኝ። ዶክተር ብርሃን ብርጭቆ እባላለሁ። በመስታወት የእናቶችና ህጻናት የህክምና ማዕከል የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። ስለዚህ አንዲት እናት ምጥ ጀመራት የምንለው በህክምና ሬጉላር የሆነ ኮንትራክሽን ወይም ደግሞ ወደታች የሚገፋ ህመም ሬጉላርሊ በየ10 ደቂቃው ሊሆን ይችላል፣ በየ7 ደቂቃ ወይ ደግሞ በየ5 ደቂቃ ሊሆን ይችላል በተከታታይ ሲመጣና ህመም ደግሞ የማህፀን ላይ የማህፀን ጫፍ መከፈት ወይ ሰርቪክስ እንዲከፈት ማድረግ ሲችል ምጥ ጀምሯል እንላለን ማለት ነው። ስለዚህ አንዲት እናት ምጥ እንደጀመራትና እንዳልጀመራት እንዴት ማወቅ ትችላለች የሚለውን አንደኛው ነገር ምንድነው? ወደታች የሚገፋ ህመም ፑሽንግ ዳውን ፔን እንለዋለን። ወደ ታች የሚገፋ ህመም ይኖራታል፣ የወገብ ህመም ይኖራታል። ይህ ህመም ግን ጠንካራና በተደጋጋሚ ሬጉላርሊ የሚመጣ ለ30 ለ40 ለ50 ሰከንድ የሚቆይ ከ30 እስከ 60 ሰከንድ ሊሆን ይችላል። በዛ ውስጥ የሚቆይና ሪፒት እየደጋገመ የሚመጣ እንደዚሁም ህመሙ ኢንተርቫሉ እየጠበበ የሚመጣ ለምሳሌ በየ10 ደቂቃ የሚመጣ ከሆነ ከዛ በየ8 ደቂቃ በየ5 ደቂቃ እንደዚህ እያለ የሚመጣ ከሆነ ስትሪንግዙም ህመሙም እየጠነከረ የሚመጣ አይነት ከሆነ ምጥ ጀምሮኛል ብላ ሳስፔክት አድርጋ ወደ ሆስፒታል መሄድ ትችላለች ማለት ነው። ሌላው ማህፀን ላይ የተወሰነ የመክፈት ነገር ሲኖር ደም የቀላቀለ ነጭ ፈሳሽ ሊመጣት ይችላል። ይሄ ብለድ ሾው እንለዋለን። ከህመሙ በተጨማሪ እንደዚህ አይነት ስሜት ከተሰማት ወደ ህክምና ቦታ መሄድ ያስፈልጋታል ማለት ነው። ሌላው አንዲት እናት ንጹህ ውሃ የሚመስል በማህፀን የሚፈስ የማትቆጣጠረው ነገር በጭኗ ላይ ሊፈስ ይችላል ወይ ደግሞ ፓንቷ ላይ ሊያበሰብስ ይችላል። ስለዚህ ይሄ የሽርት ውሃ ፈሷል ማለት ነው። የሽርት ውሃ ከፈሰሰ ስለዚህ አንዲት እናት ምጥ ጀመራት፣ እነዚህ ምልክቶች ከታያት ወዲያውኑ ወደ ህክምና ቦታ መሄድ ትችላለች ማለት ነው።